ገና አሁን በጣም ብዙ ሰዓት አለን እስከ ማተርስ 2 ሰዓት ነው 3 ሰዓት ይኖራል። ሞር አዳዲስ ነገር ለማየት እንሞክራለን። እኔ ማለት ጀነራሊ እንትናቸው በጣም ደስ ይላል። ወንዙ አይቀጥልም እንዴ? አይቀጥልም። እስቲ እንሻገር። ግን በጣም የሚገርመው ነገር አንዳንድ ቦታ ትሸወዳለህ ምናምን ወንድ ነው ሴት እየሮጠ ያለው ምናምን ግራ ያጋባሃል። እና ምን የሚሮጥ ያለው ምናምን በጣም በቃ ደስ ይላል። ግን ወንድ ነው ሴት እየሮጠ ያለው ትላለህ። ኦኬ እነዚህ ሌኮች አሉ። አሁን እነዚህ 3 ሌክ እዚህ ጋር አንድ ሁለተኛው ሌክ ነው። ግን እንዴት አቋርጦ ነው? ሰው ሰራሽ ነው ማለት ነው። ምክንያቱም መሀል ላይ አስፋልት አለ። እዛ ጋር ያሉት አፓርትመንቶች ናቸው፣ መኖሪያ ቤቶች ይመስላሉ። እዛ ጋር ቆንጆ ነው። ያ ይመስላሉ። ያ የጋራ መኖሪያ ቤት የጋራ መኖሪያ ቤቶች ናቸው። ፎቶ ፋይናል ግን ጥሩ ነው። አቤት ገላገል ራሱ ተነሳ። ሰው ከራሱ ጋር ነው ቀደስ የሚል። ይሄ ማን ሜድ ነው በነገራችን ላይ። አሁን 3 ነው። ሌላ አለ ደግሞ እዛ ጋር አንድ። ኦኬ ግን ደግሞ አንድ ደግሞ ሌላ ቦታ አለ ደግሞ እሱኛውን ቦታ በቃ እኮ የሰው ልጅ ማለት ነው እንደዚህ ነው የሚያስፈልገው። መሮጥ፣ ያ ጤና ምግብ መብላት፣ መሮጥ፣ ስፖርት መስራት፣ ይሄ ነው እድሜን የሚያረዝም ስራ መስራት። ያ አለቀ። ለፍተህ ጥረህ ግረህ ብላ በራሱ እኮ እንትን ነው ጤንነት ነው። ምንድን ነው ውሃው እዚህ ጋር ተኝቶ ነው እንትን ነው ያለ ነገር ንፋሱ እኮ ነው የሚያደርገው። ኩል ኢቭን የሰከረ ምናምን አታይም። በጣም እኔ ገረመኝ። ዲሲፕሊን ናቸው፣ ሰው ያከብራሉ። ይሄ መጥፎ ፊት አታይም። በቃ ህይወት እንዲህ ነው። ጤነኛ አኗኗር ይሄ ነው። ጤነኛ አኗኗር ይሄ ነው። ከየት መጣ ምን መጣ ወዴት ሄደ ምናምን ሳትል በቃ ማን ነው ሳትል ስትኖር ትከባበራል። እንደዚህ ብለን ሁለተኛው ጋር እንሄዳለን፣ ሶስተኛው ጋር ሌክ እንሄዳለን። ከዛ ሌላ ደግሞ ሪቨር አለ፣ እሱን ደግሞ እንፈልጋለን። ያው መኖሪያ እንደው አልተንሃይም ይመስላል። ይሄ የትላልቆች ሰዎች መኖሪያ ያ ስፍራ ነው የሚመስለው፣ ግን በጣም ያምራል። በቃ ቤቱ ራሱ በመስታወት ምናምን በቃ ግልጽ ያለ ነው። በቃ የሆነ የሚመች ነው የምልህ አባቱ። በጣም የሚገርመው ደግሞ ከሁሉም በላይ ደግሞ ምንድን ነው የገረመኝ? እንግሊዝኛ ያወራል። ሁሉም እንግሊዝኛ ያወራል። ሁሉም ኢቭን ማለት ነው። እኔ በዚህ ቃል ነው ኢቭን ማለት ነው። ኢቭን የዴንማርክ ቋንቋ እየተናገሩ ሁላ ግን እንግሊዝኛው ላይ ይናገራሉ እርስ በርሳቸው። በጣም ይገርማል። እኔም እሱን ሰምቻለሁ። በጣም ይገርማል። እና ጀርመን ሀገር ቢሆን አሁን እየቻለውላ እንደዚህ ይላል ይላል። ሲሪየስ በእውነት በጣም ይገርማል። ስታፕ ኦን ዩ ይላል።
We are in Copenhagen, Denmark last night. What does look like game? ምን አለችበት እና በጣም ደግሞ ቴሌፎን ያወራሉ። በጣም የሚገርመው ደግሞ ምንድነው ብዙ ያላየሁት ነገር እኛ የሚመስል ሰው ብዙ አየነው። የት አላችሁ? ኮፐንሃገን ወግዋን ማለት ዋጓን ኮፐንሃገን የት አላችሁ? ኑ እንጂ ውጡ እንጂ የት አላችሁ? ቶሎ በሉና ኑ እባካችሁ። እኔ እንትኑ ልጅዋለሁ ይሄ የከተማ አቀማመጥ ምናምን አይት ነው። ክሊን ነው። ምክንያቱም ብዙ አሁን ጀርመን ብትሆኑ አሁን እንደዚህ አይነት ቦታ ላይ ይሄኛው ቦታ ያሳያችሁ። እንደዚህ አይነት ቦታ ላይ ብዙ ሰዎች ታገኙቻላችሁ። ቁጭ ብለው መጠጥ እየጠጡ ምናምን ታገኙቻላችሁ። እዚህ ግን የለም። ማይካ ቁጭ ብለው ደግሞ የራሱን ደግሞ ስርዓት ይዘው የሚያወሩት ያ እኔ አክቹሊ ሰምተናል። ምን ሰምተናል? እዚህ መጠጥ ምንድነው ብለውናል? ውድ ነው ብለውናል። አሮን ነው ቆንጆ እንኳን ተወደደ። ምን ያህል ውድ እንደሆነ ባላውቅም ግን ሰው አፎርድ ያደረገውን ብዬ አላስብም። ያደርገዋል፣ አፎርድ ማድረግ ይችላል ብዬ አስባለሁ። ግን አሮን ነው እንትን የለም። ምናልባት ሞቲቬሽኑ ላይኖር ይችላል ማለት በቃ ጤንነታቸው የሚጠብቁት ባለመጠጣት ነው። አለቀ። ሜቢ ያንን ውጤታቸው ሊሆን ይችላል። እሱማ ሊሆን ይችላል። ግን ደግሞ ምንድነው መጠጣት ብቻ አሁን ጤንነት ብቻ ሳይሆን በፕላኑ ደግሞ ማድረግ ደግሞ አለ። በፕላን ደግሞ መጠጣት የሚባል ነገር አለ። ዋንስ ናት ማማ አፍሪካ እዚህ ጋር ነው። ማማ አፍሪካ ነው። ይሄ ምን ይላል? ይሄ በምንድን ነው የተጻፈው? እንግዲህ በክቬንዳ ቤጋ ፎክቬንዳ ይላል። ምን እንደሆነ አልገባንም። ግን ኪንደር ነው የሚለው ክቬንዳ። ግን ከታች ምን ይታያል? ታዩታላችሁ። ከታች ምን ይታያል? ይሄ የፕላስቲክ መጠጫዎች ምናምን ይታያሉ። እዚህ ጋር ወንድ ውሻ ይታያል። እዚህ ጋር ይመስለኛል ይሄ ውሻ ጀርመን ሼፐርድ ውሻ ይመስላል። ጀርመን ሼፐርድ ውሻ ይመስላል። ይሄኛው በ1974 የተሰራ ነው። የምን ምልክት እንደሆነ ባናቅም ግን እዚህ ጋር የውሻና የአንበሳ ምልክት አለ። ከላይ ደግሞ የመስቀል ምልክት አለው። ከኋላ ነው ሴትዮዋ እንግዲህ ተቀምጦ ያለው ይሄ ምስል ወይ ደግሞ ይሄ አርማ። ከዛ እዚህ ጋር እንዳለ ይቀጥላል። እዚህ ጋር ይመስለኛል ይሄ የቼዝ ዳማ አለ። እዚህ ጋር ደግሞ ግመል አለ። እዚህ ጋር ግመል አለ። አንቺ እሱ ላይ ስክሪኑ ላይ ግመል አለ። እዚህ ላይ አይሽ ግመል አለ። ቦታ አለ እዚህ ጋር ይመስለኛል። እዚህ ጋር ሼል አለ። እያንዳንዱ ምትምርት አለ። እዚህ ጋር መሳሪያ አለ። በራሱ የቻለ መሳሪያ ነገር አለ እዚህ ጋር። ይሄ ጓንዴ ታስራለች። ምንድነው ይሄ? ደግሞ በሰንሰለት ታስራለች። እቺ ሴትዮ ደግሞ በሰንሰለት የታሰረች ሴትዮ አለች እዚህ ጋር። እጃቸው ተቆርጧል። እጅ የተቆረጠ እዚህ ጋር ይታያል። ሁለት እጆች ይታያሉ እዚህ ጋር። እንዴ ይሄ ምን እንደሆነ? ኦኬ ጫማ ይመስላል። ይሄ ነገር ጫማ ይመስላል። ኖቬምበር ኢንተርናሽናል ፎር ምናምን ነው። ኦኬ ስታፕ ቫሊድ
Okay, das ist Louis Rasmussen ምናምን ይላል keine Ahnung ግን የሆነ የሜታል ነገር ነው ይሄ ሜታል ወርክ ነገር ነው ይሄ ዋናው ታሪኩ አልገባንም Justement, tu vois, et ça se voit dessus, tu vois, en mode. Ouais, c'est ça. Je me suis élevé par rapport à ça. Tu vois, on regarde comme quoi. I think የሆነ ነገር ተፈርዶባታል ብናውቀው አሪፍ ነበር ኤኒዌይስ የሰው የታክሲም ሁኔታም ነው የምናምን በጣም ናይስ ነው የኢንቫይሮንመንቱ ራሱ የቻለ ቶፕ ቆንጆ ነው ናይስ አሁን ይሄ ሶስተኛው ሌክ ነው ይሄ የምንሄድበት ያልነው እዛ ጋር ሁለት ሌክ ነበር ይሄኛው ሶስተኛው ሌክ ነው which is nice wirklich በጣም ደስ ይላል እዚህ ጋርም ቴስላ አለ ቴስላ ቴስላ ሶስተኛው ሌክ ላይ መጥተናል አሁን እንደምታዩት እንግዲህ ሰው ሁሉ እንዳለ በብስክሌት እየተጋፋ ነው የሚሄደው በጣም ደስ ይላል ይሄ ዘመናዊነት ነው የሚገርማችሁ ጤንነት ዘመናዊነትም ነው በብስክሌት መጓዝ እድሜ ይጨምራል የሰውነት ብቃትን ያስተካክላል wirklich ብስክሌት በራሱ ራሱን የቻለ የጤንነት ግን ቋንቋቸው የመጨረሻ የሌለ ነው ቋንቋቸው በጣም የሌለ ቋንቋ ነው I think ይሄ ከውሃ ውስጥ የወጣ ነው ይሄ ከውሃ ውስጥ የወጣ እንትን ይሄ እምቦጭ ይባላል እምቦጭ ወንዙን እኮ እምቦጭን እንደዚህ ያጽፉታል አያችሁ እምቦጭ ነው እምቦጭ ውሃውን ይበለዋል አይ ቲንክ ውሃውን ያሳንሰዋል ውሃውን ይመጣውና ከዛ በኋላ ውሃው እየደረቀ ይሄዳል ይሄ አይ ቲንክ ሶስተኛው ሌክ ኦኬ ሶስተኛው ነው ወደ ዳር ቅርብ ነው እንዴ ቅርብ ነው በጣም ችግር የለውም ብሄድ በዚህ ጋር ሄጄ ምጽዋ ነው የምገባው ሀገሬ ነው አይዞህ እምቦጭ እየሸተተ ነው ዋው እምቦጭ ትዝ አለኝ እምቦጭ ዋው እምቦጭ I got you እዚህ ጋር ገና አሁን በጣም ብዙ ሰዓት አለን እስከ ማተርስ 2 ሰዓት ነው 3 ሰዓት ይኖራል ሞር አዳዲስ ነገር ለማየት እንሞክራለን ካለው ማለት
አልዲኖ ነው ይሄ አልዲኖ እንዳለ መሰብሰብ አለበት። እንዳለ በተወሩ ቦታ በጣም የሚገርማችሁ ነገር ይሄ ለከተማ ውበት እንደዚህ አይነት ውሃ በጣም ወሳኝ ነው። ኦኬ ይሄ የከተማን ውበት በጣም ይጠብቃል። እንደዚህ አይነት ነገር በጣም ሰዎች አሪፍ ጊዜ እንዲኖራቸው ያደርጋል። ሰው እንዴት እንደሚዝናና አያችሁ? የሚዝናናው ስፖርት በመስራት በጣም ብዙ ነገር ያወራሉ እኮ እንዚህ እና እንዴት ብሎ ከተማቸው እንደሚወዱ ነው የሚያሳያችሁ። እና ብስክሌት ፋራድ በጣም ሚስጥራዊ ብስክሌት በጣም ሚስጥራዊ የሆነ ሜካኒዝም ነው። እውነቴን ነው የምነግርህ። ብዙ ሰዎች ባይስክል እንደ ቀላል ያዩታል፣ ግን ባይስክል ራሱን የቻለ በጣም እንደዚህ አይነት ነገር ነው። ለቃሉ ልገዛላችሁ ነበር። ይኸውልህ ሻይ አሁን አንተ ከዚህ በኋላ ቢያንስ በሳምንት 2 ቀን 3 ቀን ሳይክል ትነዳለህ። ልጆቹን ይዘህ ትሄዳለህ። የሚገርማችሁ የሚያጨሰው አታዩም። ደግሞ አይገርም? የሚያጨሰው የለም። የሚያጨሰው አታዩም። እኔ እንግዲህ ጀርመን ቢያንስ እንግዲህ ቬፕ ምናምን የሚያጨስ ይሄ አርቲፊሻሉ ሲጋራ የሚያጨስ ምናምን በየቦታው አቁም ማጨስ ሲጋራ ምን አላጨስም ብሎ እሱን የሚያጨስ በማለት ሳታያታል እስካሁን ድረስ እኔ በጣም ብዙ ቦታ አይቻለሁ። እኔ የሲጋራ ቁሩ ላላየሁም። ቁሩ እውነት በጣም እኔ ግን ህጋችሁን ብናንም ደስ ይለኛል። በጣም ይገርመኛል። አይ ህግ እኮ እንዳታጨሱ ምናምን እኮ ኖሮ አይደለም። ሰው በራሱ የሰለጠነ ነው። በቃ በራሱ የሰለጠነ ሰውና ጤንነቱን ነው የሚጠብቀው። ሰው ብስክሌት ይነዳል፣ ወክ ያደርጋል፣ ይሮጣል፣ ጆጊንግ ያደርጋል። ዳትስ ኢት። ከዛ ቦትን ከረ እንደዚህ መቻል አለብን እኔ ደርሼ ስርዓት እንዴ እኔ ደክመኛል። አንተ ብቻህን Have a nice time. Enjoy your time. በፍጹም እኔ አልሞክረውም። በጣም ኢዚ ነው። ይሄ ሌክ አይደለም፣ ጌታ ሌክ አይደለም። ይሄ ፔዳል ነው በቃ። ሌክ አይደለም። ያው ይኸውልሽ እንደዚህ ነው በቃ። በፔዳል ነው የሚሄደው።